በአዲሱ የአሜሪካ አገዛዝ ሀገሪቷን የመከላከያ ሰራዊቶች ከተቆጣጠሯት በኋላ እንዳልነበረች ሆናለች። ሜጀር የሚባል አምባገነን ሰው የሚመራው ይህ ቡድን ዘ ሎንግ ዎክ የተሰኘ አደገኛ ውድድር ያዘጋጃል። የውድድሩ አሸናፊ ዝና፣ ሀብትና አንድ የሚፈልገውን ነገር ተናግሮ እንዲሰጠው ይደረጋል። አጠቃላይ የውድድሩ ሁኔታ በቀጥታ ስርጭት የሚተላለፍ ሲሆን ለአብዛኛው ሰው ድህነትን ማሸነፊያ ብቸኛ መንገድ ነው። ለውድድሩ በጎ ፈቃደኛ የሆኑ ሰዎች ይመዘገቡና ሎተሪዎች 50 ተወዳዳሪዎችን ብቻ ይመርጣሉ። ከዋና ከተማው የሚወዳደረው ብቸኛው ተወዳዳሪ ሬ ሲሆን ወደ ውድድሩ እየወሰደችው ያለችው እናቱ ጄኒ ናት። ሬ በመኪና ውስጥ እያለ ስለፈራ እናቱ ስለ ውድድሩ ሀሳቡን እንዲቀይር ደጋግማ ትለምነዋለች። ሬ ግን ውሳኔው የሱ ስለመሆኑ ያስታውሳታል። የውድድሩ ቦታ እንደደረሱም ጄኒ ልጇን አቅፋ እያለቀሰች ትሰናበተዋለች። ሬ እናቱን ከተሰናበተ በኋላ ወደ ውድድሩ በመግባት ፒተር ከሚባል ሰው ጋር ይተዋወቃል። ፒተር ተግባቢ ነበር። አብዛኞቹ ተወዳዳሪዎች ተግባቢ ስለነበሩ ለመግባባት ጊዜ አልፈጀባቸውም። ከርሊ የተባለ ተወዳዳሪ ፍርሃቱን ለመደበቅ ይሞክራል። ተወዳዳሪዎቹ ከርሊ በእድሜ ትንሹ እንደሆነ ይገምታሉ። ከርሊ ግን 18 ዓመቱ እንደሆነ ቢናገርም ያመነው ሰው አልነበረም። በኋላ ላይ ሜጀር ይመጣና ለእያንዳንዱ ተወዳዳሪ የመለያ ቁጥር አንገታቸው ላይ ካሰረላቸው በኋላ ስለ ውድድሩ ማስረዳት ይጀምራል። ውድድሩ የተዘጋጀው ሀገራቸው ከጦርነት በኋላ በገባችበት የኢኮኖሚ ውድቀት ምክንያት ብዙዎች ስራ አጥና ችግር ውስጥ በመሆናቸው ጥሮ ግሮ የመብላት ልማዳቸውን ለማዳበር እንደሆነ ይነግራቸዋል። ይሄ ውድድር በተካሄደ በየዓመቱ የሀገራቸው ኢኮኖሚ እያደገ ስለመምጣቱም ይናገራል። ይሄ ውድድር በእውነትም ኢኮኖሚያቸው ላይ ለውጥ ስላመጣ በስንፍናቸው ምክንያት ችግር ውስጥ እንደገቡ ያስባል። ሜጀሩ በሚናገር ወቅት ለተወዳዳሪዎቹ ፍጥነታቸውን የሚለካ የእጅ ሰዓት ይሰጣቸዋል። ከዚህ በመቀጠል ሜጀሩ ስለ ሕጉ ማስረዳት ይጀምራል። ውድድሩ የሚያበቃው አንድ ሰው ሲቀር ብቻ ሲሆን በሰዓት 3 ማይል መጓዝ አለባቸው። ከዚህ በታች ከተራመዱ ግን ማስጠንቀቂያ ይሰጣቸዋል። በ10 ሰከንድ ውስጥ ፍጥነታቸውን ካልጨመሩ ሁለተኛ ማስጠንቀቂያ ይሰጣቸዋል። ከሶስተኛው ማስጠንቀቂያ በኋላ ግን ተተኩሶባቸው ይገደላሉ። ከመንገዱ መውጣት ደግሞ ያለ ማስጠንቀቂያ ያስገድላቸዋል። ሜጀሩ ንግግሩን ሁሉም እንዲያወድሱት ያደርግና መሳሪያውን አየር ላይ በመተኮስ ውድድሩን ያስጀምረዋል። ተወዳዳሪዎቹ ውድድሩን እንደጀመሩ ወታደራዊ መኪኖች እየተከተሉ ውድድሩን ይቀርጻሉ። ተመልካቾች ማብቂያው ላይ ብቻ እንዲመለከቱ ስለተፈቀደ ቦታው ጭር ያለ ነበር። መጀመሪያ ላይ እዛው አካባቢ ብቻ የሚኖሩ ሰዎች እንዲመለከቱ ተፈቅዷል። በመንገዳቸው ላይም አንድ ፖሊስ ወታደራዊ ሰላምታ ለተወዳዳሪዎቹ ሲሰጥ ጌሪ ተበሳጭቶ መሳደብ ይጀምራል። መጀመሪያ ላይ ሁሉም ተወዳዳሪዎች ትኩረት ሰጥተው እየተራመዱ የነበረ ቢሆንም ከ5ኛው ማይል በኋላ ግን ሁሉም መነጋገር ይጀምራሉ። ከተወዳዳሪዎቹ መሃል ስቴቨን ፍጥነቱን ሲቀንስ ማስጠንቀቂያ ይሰጠውና ወዲያው ፍጥነቱን ይጨምራል። ጌሪ ጫማ ውስጥ ድንጋይ የገባ መስሎ ስለተሰማው መራመድ ስላቆመ ወታደሮቹ ወዲያው ማስጠንቀቂያ ይሰጡታል። ከ3ኛው ማስጠንቀቂያ በኋላ አንደኛው ወታደር ለመተኮስ ሲዘጋጅ ጌሪ ግን ቶሎ ጫማውን አድርጎ መጓዝ ይጀምራል። ሌሎቹ ተወዳዳሪዎች ጤነኛ እንዳልሆነ ቢያስቡም ጌሪ ግን ሆን ብሎ ለማረፍ እንዳደረገው ይነግራቸዋል። 7ኛው ማይል ላይ ሲደርሱ ተወዳዳሪዎቹ ስለ ሽልማቱ ማውራት ይጀምራሉ። አርተር ወደዚህ የመጣው ለገንዘቡ ብቻ እንደሆነ ይናገራል። ሬ ግን ከዛ የተሻለ ብዙ ነገሮች እንዳሉት ይናገራል። ተወዳዳሪዎቹ ምን እንደሆነ ሲጠይቁት ሬ ስለ መንግስታቸው ሲስተም መናገር ይጀምራል። መንግስት በገዛ ፈቃዳቸው እንደተሳተፉ እንደሆነ እንዲሰማቸው ቢያደርጋቸውም ሲስተሙ ግን ገንዘብ ፈላጊና ድሃ ስላደረጋቸው ሌላ አማራጭ እንደሌላቸው እንዲያስቡ አድርጓቸዋል። ተወዳዳሪዎቹ ግን ስለ መንግስት እንደዚህ አይነት ነገር በቀጥታ ስርጭት ማውራቱ ለሱ ጥሩ እንደማይሆን ይነግሩታል። ፒተር የተባለ ተወዳዳሪ በበኩሉ ገንዘቡን ሰዎችን ለመርዳት መጠቀም እንዳለባቸው ይናገራል። ከዛም ሲጋራ ይለኩሳል። ሂንክ መጥፎ ሀሳብ እንደሆነ ቢያስጠነቅቀውም አርተር ግን እንዲያካፍለው ይጠይቀዋል። በዚህ መሃል ሪቻርድ ከኋላቸው በመምጣት ስለ ውድድሩ መጽሐፍ ጽፎ ዝነኛ መሆን ስለሚፈልግ የእያንዳንዳቸውን ስም ይመዘግባል። ፒተር ግን የሪቻርድ ሀሳብ አልገባውም። ምክንያቱም ውድድሩን ካሸነፈ ሀብታምና ዝነኛ መሆኑ የማይቀር ነው። ከተወሰኑ እርምጃዎች በኋላ ከርሊ በህመም መጮህ ይጀምራል። እግሮቹም እየተራመዱለት አልነበረም። ፍጥነቱ እየቀነሰ ሲመጣ ወታደሮቹ ማስጠንቀቅ ይጀምራሉ። በዚህም ሬ እንዲራመድ ማገዝ ሲጀምር እነ ፒተር ማበረታታቸውን ይቀጥላሉ።
ከርሊ እገዛቸው ብርታት ሆኖት በራሱ ለመራመድ መሞከር ይጀምራል። ቢሆንም ህመሙን መቋቋም ባለመቻሉ መሬት ላይ ይወድቃል። ከሶስተኛው ማስጠንቀቂያ በኋላም አንድ ወታደር ከርሊን ተኩሶ ይገለዋል። ተኩሱ ሬን ስላስደነገጠው ፍጥነቱን በመቀነሱ ለሱም ማስጠንቀቂያ ይደርሰዋል። ፒተርም ሬ ቶሎ እንዲራመድ ያግዘዋል። ከቆይታ በኋላም ሜጀሩ ወደ ውድድሩ በመምጣት የሞተው ጓደኛቸውን በጀግንነቱ እንዲያስታውሱት ይነግራቸዋል። ሬ አንድ ወታደርን ውሃ እንዲሞላለት ይጠይቀውና መሳሪያውን በቀስታ ይነካዋል። ፒተር ሽንቱ ስለመጣበት መሃል መንገድ ላይ መሽናት ይጀምራል። 17ኛው ማይል ላይ አንዲት ታዳጊ የጌሪን ስም ይዛ ስታበረታተው ያዩታል። ጌሪም አድናቂ በማግኘቱ ደስተኛ ነበር። በድንገት አንድ ወጣት መንገድ ላይ በመንቀጥቀጥ ይወድቃል። ወታደሮቹ ማስጠንቀቂያ መስጠት ሲጀምሩ ጌሪ ልጁን ዘሎት ያልፋል። ይህን ያደረገው ልጁ ጤነኛ እንደሆነ ለመናገር ነበር። በመዋሸቱ ወታደሮቹ ልጁን ተኩሰው ይገሉታል። ጌሪ አሁን ተወዳዳሪ ስለቀነሰላቸው ደስተኛ መሆን እንዳለባቸው ይናገራል። 25ኛው ማይል ላይ ጌሪ ሪንግ የተባለ ልጅ መፈታተን ይጀምራል። ሪንግ በመጀመሪያ ቦታ አልሰጠውም ነበር። በኋላ ግን እናቱን መስደብ ሲጀምር በጣም ስለተናደደ ለመማታት ሲሞክር ጌሪ ሁሉንም ምቶች ስለሸወደው ሪንግ በኃይል ይወድቃል። በሰዓቱ ባለመነሳቱም ወታደሮቹ ተኩሰው ይገሉታል። ተወዳዳሪዎቹ ጌሪ ላይ በመጮህ ለልጁ ሞት ምክንያት እንደሆነ ይነግሩታል። እሱም እስኪሞት እንደጓጉ ይነግሩታል። በኋላ ላይ አንደኛው ተወዳዳሪ በቆመበት መጸዳዳት ነበረበት። ምንም ያህል ቢራመድም ፍጥነቱን በመቀነሱ ምክንያት እሱም ይገደላል። 35ኛው ማይል ላይ ሜጀሩ በድጋሚ መጥቶ የመጀመሪያው ምሽታቸው ላይ በመድረሳቸው እንኳን ደስ አላችሁ ይላቸውና በርትተው እንዲቀጥሉ ይነግራቸዋል። ሬ በመሃል ስለ እናቱ የቀን ቅዠት ውስጥ ይገባል። ፍጥነቱንም በመቀነሱ ወታደሮቹ ሲያስጠነቅቁት ፒተር ወዲያው ይቀሰቅሰዋል። ሁለቱ ወንዶች ስለ ቤተሰቦቻቸው ማውራትም ይጀምራሉ። ሬም በድጋሚ ፍጥነቱ ስለቀነሰ ሁለተኛ ማስጠንቀቂያ ይደርሰዋል። ሬ ፍጥነቱን ቢያስተካክልም አደናቅፎት በመውደቁ ሶስተኛ ማስጠንቀቂያ ይሰጠዋል። አሁን ሬ ማስጠንቀቂያዎቹ እንዲነሱለት ለ3 ሰዓታት ፍጥነቱን ጨምሮ መጓዝ አለበት። ፒተር ለማበረታታት ሲሞክር ሬ ግን በጣም ስለፈራ ይጮህበታል። አስመሳይ ብሎም ይሰድበዋል። በዛው ሰዓት ተወዳዳሪዎቹ ለመራመድ ከባድ የሆነ ዳገታማ መንገድ ላይ ይደርሳሉ። በዚህ ምክንያት ብዙዎቹ እየደከማቸው መውደቅ ይጀምራሉ። በዚህም ይገደላሉ። ሬ ግን ነገሩን ችላ ብሎ መጓዙን ይቀጥላል። ጌሪ ግን ከጎኑ በመሆን በስድብ ምቾቱን ይነሳዋል። ሬ ብዙም ሳይቆይ ፍጥነቱ እየቀነሰ ይመጣል። ፒተር ቶሎ ብሎ ሬን ሊያድነውም ችሏል። ሬም ቅድም ላሳየው ያልተገባ ባህሪ ይቅርታ እየጠየቀ ያመሰግነዋል። ጠዋት ላይ ተወዳዳሪዎቹ 95 ኪሎ ሜትር ያህል ተጉዘዋል። ከምሽቱ የዳገት ላይ ጉዞ በኋላ አሁን 18 ተወዳዳሪዎች ብቻ ቀርተዋል። 67ኛው ማይል ላይ ሲደርሱ ኢንክ እጅ እየሰጠ ይመጣል። ፒተር ሊረዳው ቢሞክርም ኢንክ ግን እንዳይጠጋው ይነግረዋል። በሌላ በኩል ሪቻርድ እግሩ ስለተቀጨ እያነከሰ ነበር የሚራመደው። በዚህ ምክንያት ፍጥነቱን እየቀነሰ ስለመጣ ወታደሮቹ ማስጠንቀቂያ ይሰጡታል። ሬ እንዳይቆም ማበረታታት ይጀምራል። ሪቻርድ ግን ከአቅሙ በላይ ሆኖበት ይወድቃል። በዚህ ጊዜ ሁለት ህፃናት እያዩ ወታደሩ ተኩሶ ይገለዋል። እርምጃቸው 100 ማይል እንደደረሰ ሜጀሩ በድጋሚ እንኳን ደስ አላችሁ ሊላቸው ይመጣል። አንደኛው ተወዳዳሪ አጋጣሚውን ተጠቅሞ ለማምለጥ ሲሞክር ወታደሮቹ ተኩሰው ይገሉታል። 103ኛው ማይል ላይ የውድድሩ አሸናፊ ከሆኑ በኋላ ስለሚጠየቁት ምኞት መወያየት ይጀምራሉ። ፒተር በአንድ አሸናፊ ፋንታ 2 ሰው እንዲሆን እንደሚጠይቅ ይናገራል። ሬ አጠቃላይ ሲስተሙን መቀየር እንደሚፈልግ ይናገራል። ቀሪዎቹ ግን በምኞታቸው ሲስተሙን ማዘዝ እንደማይችሉ ይነግሯቸዋል። በዚህ ተናደው ሜጀሩንና ውድድሩን ማንቋሸሽ ይጀምራሉ። ምሽት ላይ ኃይለኛ ዝናብ ይዘንባል። ሬ እንቅልፉ ስለመጣ ፒተር እንዲራመድ ያግዘዋል። ጠዋት ላይ 144ኛው ማይል ላይ ሲደርሱ አርተር ለመጸዳዳት ይቆማል። ወታደሮቹ ማስጠንቀቂያ እንደሰጡትም በፍጥነት መራመዱን ይቀጥላል። ወንዶቹ ድካማቸውን ለመርሳት ማውራትም ይጀምራሉ። ሬ ለፒተር ስለ አባቱ ለመንገር ይወስናል። ሬ አባቱን እንደ ጀግና ነው የሚያየው። በሀገሪቱ የተከለከሉ ብዙ የፍልስፍና ትምህርቶችንም ያስተምረው ነበር። ሜጀሩም ይሄን ነገር ማስተማር እንዲያቆም ቢጠይቀውም የሬ አባት ግን ፍቃደኛ ባለመሆኑ ወዲያው ይገደላል። ሬ ቀጥሎ ምኞቱን ለፒተር ይነግረዋል። ውድድሩን ሲያጠናቅቅ በምኞቱ መሳሪያ እንዲሰጠው በመጠየቅ
ሜጀሩን መግደል እንደሚፈልግ ይነግረዋል። መንገድ ላይ እነሱን በማየት በሚዝናኑት ሰዎችም ሬይ ሲበሳጭ፣ ፒተር ግን እነሱም የሲስተሙ ተጠቂ እንደሆነ ይነግረዋል። 170ኛው ማይል ላይ ሲደርሱ ማንም የማውራት ሞራል አልነበረውም። እግሩ እየደማበት የነበረው አንድ ተወዳዳሪ ወደ ታንኩ በመጠጋት ወታደሮቹ እንዲረዱት መማጸን ይጀምራል። ወታደሩ ግን ገፍትሮ ይጠለዋል። በወደቀበትም ታንኩ እግሩ ላይ በመሄድ ህመሙን ስላባሰበት ይጮሃል። እንደዛም ሆኖ ግን ማስጠንቀቂያ ተሰጥቶት በመጨረሻም ይገደላል። ይህ ድርጊት አንዱን ተወዳዳሪ እንዲያብድ ስላደረገው ልብሱን አውልቆ ከመንገዱ መውጣት ሲጀምር ወታደሮቹ ተኩሰው ይገሉታል። ምሽት ላይ ቡድኑ 201 ማይል ላይ ይደርሳሉ። ኢንክ ፍጥነቱን እየቀነሰ ስለነበር ሬይ ሊያበረታተው ይሞክራል። ኢንክ ግን ከአቅሙ በላይ ስለነበር ወደ ኋላ ዞሮ ወታደሮቹን ሲፈታተን ተኩሰው ይገሉታል። በዚህ የተደናገጠው አርተር ጓደኛውን ለመርዳት ወደ ኋላ ቢመለስም ለሱም ማስጠንቀቂያ ይሰጠዋል። ሬይም ጎትቶ በማንሳት ከመገደል ያተርፈዋል። በነጋታው 209ኛው ማይል ላይ ሲደርሱ የቀሩት 6 ወንዶች ብቻ ነበሩ። የሞተው ኢንክ ሚስት እንደነበረው በማስታወስ አሸናፊው ሰው ለሷ የተወሰነ ገንዘብ መስጠት እንዳለበት ይስማማሉ። ንግግራቸው ላይ ጌሪን ስላላካተቱት እንዳገለሉት ይሰማዋል። ወደ ሬይም በመምጣት ከኢንክ ሞት በኋላ ጭንቀቱ እንዳለቀቀው ይነግረዋል። ጌሪ ይቅርታ ይጠይቃቸውና የሞቱ ምክንያት እሱ እንዳልሆነ ይነግራቸዋል። ለኢንክ ሚስትም ገንዘቡን ለማካፈል ቃል ይገባል። በዚህ ምክንያት ወደ ጓደኝነት ይቀላቅሉታል። ጉዟቸውን እንደቀጠሉ ጌሪ የጥፋተኝነት ስሜት እየተመላለሰበት ይመጣል። የጥፋተኝነት ስሜቱ ስላሸነፈውም ወደ ኋላ በመቅረት ሹካ ተጠቅሞ ራሱን ያጠፋል። ወታደሮቹ እንደተለመደው ማስጠንቀቂያውን ሰጥተው ተኩሶ ይመቱታል። 260ኛው ማይል ላይ ወንዶቹ ራሳቸውን ለማዝናናት መስፈን ይጀምራሉ። በአምስተኛው ቀን 278 ማይል ላይ ይደርሳሉ። መንገዱ በሬይ መንደር ላይ የሚያልፍ ስለነበር ኮሊ ሬይ እናቱን ሊያያት ስለሆነ እድለኛ እንደሆነ ይነግረዋል። ሬይ ግን ድጋሚ ጥሏት ስለሚሄድ እርግማን እንደሆነ ይናገራል። 286ኛው ማይል ላይ ከተማውን ማለፍ ይጀምራሉ። አንደኛው የሬይ ጫማም ይቀደዳል። አርተር ባላንሱን ካልጠበቀ ለመራመድ እንደሚቸገር ሲነግረው ሬይ ሁለቱንም እግር ጫማ አውልቆ ባዶ እግሩን መራመድ ይጀምራል። በዚህ ጊዜ የሬይ እግር እየደማ እንደሆነ ተወዳዳሪዎቹ ያያሉ። ሬይ እናቱ ጄኒን መንገድ ዳር ላይ ቆማ ሲያያት ስላላስቻለው ሊያቅፋት ሲሮጥ፣ ጄኒ ግን ከአስፋልቱ እንዳይወጣ በመጮህ እንዲመለስ ትነግረዋለች። ፒተርም ሮጦ በመምጣት ሬይን ይዞት በመሄድ ከመገደል ያተርፈዋል። ሬይ ለመጨረሻ ጊዜ ወደ እናቱ በመዞር ይቅርታ ከጠይቃት በኋላ ጉዞውን ይቀጥላል። ፒተርም ስለ ቤተሰቦቹ ለሬይ መናገር ይጀምራል። ወላጆቹ በጦርነቱ መሃል ስለሆነ የሞቱት ከአጎቱ ጋር ለመኖር ይገደዳል። አጎቱ ሲሞትም ጎዳና ላይ በመውጣት መስረቅና መደባደብ ይጀምራል። አንድ ቀን በድብድብ መሃል ተደባዳቢው ፊቱን በቢላ በመቧጨሩ ፒተር ሆስፒታል ይገባል። ከዛ ጊዜ በኋላ ይህን ነገር ለማቆም ለራሱ ይወስናል። የሚያሸንፈውንም ገንዘብ ለማደጎ ህጻናት ነበር የሚሰጠው። 306 ማይል ላይ ሲደርሱ ስቴፈን ካሁን በኋላ እርስ በርስ መደጋገፍ ካላቆሙ ውድድሩ መቼም እንደማያልቅ ይናገራል። ሌሎቹም ልክ እንደሆነ ባያምኑ በሐሳቡ ግን ይስማማሉ። የአርተር አፍንጫ መድማት ሲጀምር ሌሎቹ ምንም እንዳልተፈጠረ ለማስመሰል ይሞክራሉ። ይህም ኮሊ እንዲነሳበት ስላደረገው ከአንደኛው ወታደር መሳሪያ በመስረቅ ወታደሩን ተኩሶ ይገለዋል። ወዲያውም ሌላኛው ወታደር ኮሊ ላይ ተኩሶ ይገለዋል። ወንዶቹ በሁኔታው በጣም ይደናገጣሉ። 324ኛው ማይል ላይ የአርተር ነስር ተባብሶ ፒተርና ሬይ እንዲራመድ ይደግፉታል። አርተር ግን ብዙ እንደማይቆይ ያውቅ ነበር። ለጓደኞቹ የአንገት ሐብሉን ለአያቱ እንዲሰጡለት ይጠይቃቸዋል። እንዳይዞሩም ነግሯቸው ወደ ኋላ ይቀራል። ወደ መኪኖቹ እንደተጠጋ ወታደሮቹ ወዲያው ይገሉታል። 525 ኪሎ ሜትር ላይ እንደደረሱ ቀኑ መሽቶ ነበር። የመጨረሻዎቹ 3ቱ ተወዳዳሪዎች አንድ ድልድይ ላይ እንደደረሱ ሜጀሩ በድጋሚ መጥቶ እነሱን ማናገር ይጀምራል። ሬይ ተናዶ ሜጀሩን መሳደብ ይጀምራል። ሜጀሩ ግን ምንም አልመሰለውም ነበር። ስቴቨን አጋጣሚውን ተጠቅሞ ሜጀሩ ከወለዳቸው ብዙ የማይታወቁ ልጆች መሃል አንዱ እንደሆነ ይናገራል። ምኞቱ በአባቱ ቤት መኖር ነው። ነገር ግን ሰውነቱ እየደከመ ስለሆነ ስቃዩ እንዲቆም ይፈልጋል። ስቴቨን ከነሱ ጋር በመራመዱ ክብር እንደሚሰማውና አሸናፊው ከሁለቱ አንዱ በመሆናቸው ደስተኛ እንደሆነ ይነግራቸዋል።
ከዛም መራመድ ስላቆመ ወታደሮቹ ተኩሰው ይገሉታል። የሚገርመው ግን አባቱ ምንም አይነት የሀዘን ስሜት አላሳየም ነበር። ከቆይታዎች በኋላ መዝነብ ይጀምራል። ሬይ ከዚህ በፊት ሞት ይፈራ እንደነበርና አሁን ግን እነዛ ሁሉ ሰዎች ሲሞቱ ስላየ ፍርሃቱ እንደጠፋ ይናገራል። 331ኛው ማይል ላይ ብዙ ሰዎች እያበረታቷቸው የነበረበት ቦታ ላይ ይደርሳሉ። ፒተር ሬይ ከእናቱ ጋር እንዲገናኝ ስለሚፈልግ ውድድሩን ያቆማል። ሬይ ግን እምቢ ብሎት እርምጃዎቹን እንዲቀጥል ያሳምነዋል። ፒተር እሺ ብሎ መራመድ ይጀምራል። እሱ ሳያውቅ ግን ሬይ መራመድ እያቆመ ነበር። በዚህ ጊዜ ወታደሮቹ ይተኩሱበታል። ፒተርም ወደ ኋላ ተመልሶ ጓደኛውን ለማንሳት ሲሞክር ወታደሮቹ ውድድሩን ስላሸነፈ ወደ ኋላ ይጎትቱታል። ሬይ ለፒተር እንደሚወደው በመንገር እናቱንም ይቅርታ ከጠየቀ በኋላ ሜጀሩ መጥቶ ይገለዋል። ተመልካቾቹ ለአሸናፊው በመጮህና ርችቶችን በመተኮስ እንኳን ደስ አለ ይሉታል። ፒተር እንባውን መቆጣጠር አልቻለም ነበር። ሜጀሩ ፒተር ምን እንደሚፈልግ ይጠይቀዋል። ፒተር የወታደሮቹን መሳሪያ ለወደፊት ልጆቹ ለአሸናፊነቱ ማስታወሻ መስጠት እንደሚፈልግ ይናገራል። ወታደሮቹ ቢጠራጠሩትም ሜጀሩ ፒተር ጥሩ ሰው እንደሆነ ስላሰበ መሳሪያውን ይሰጠዋል። ፒተር መሳሪያውን እንደተቀበለ ሜጀሩ ላይ ደቅነዋል። ሜጀሩን በፍርሃት ስለ ሽልማቱና ስለ ዝናው ሊያስታውሰው ይሞክራል። ፒተር ግን ይሄ ለሬይ እንደሆነ በመናገር ሜጀሩን ተኩሶ ይገለዋል። ከዛም መሳሪያውን ጥሎት ሲራመድ ፊልሙ ያበቃል። ሌሎች ተጨማሪ የፊልም ቪዲዮዎችን ለማግኘት ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ የፊልም ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።